የኢራን እስላማዊ አብዮታዊ ጥበቃ ዛሬ በወጣው መግለጫ ከቴል አቪቭ በስተደቡብ በሚገኘው ሰዶት ሚካ አካባቢ የሚገኘው የእስራኤል የሃኤላ የሳተላይት መገናኛ ማዕከል መውደሙን አስታውቋል። ይህ ስትራቴጂካዊ ማዕከል ለእስራኤል ወታደራዊና የስለላ ሳተላይት ግንኙነት እንደ ዋነኛ ማዕከል የሚያገለግል ሲሆን፣ ጥቃቱ የተፈጸመው ዛሬ ጠዋት ወደ እስራኤል ከተተኮሱ ተከታታይ የሚሳኤልና የድሮን ጥቃቶች ጋር ተያይዞ መሆኑ ተገልጿል። የአብዮታዊ ጥበቃ ኮርሱ ቃል አቀባይ እንደገለጹት ይህ እርምጃ አሜሪካና እስራኤል በኢራን መሰረተ ልማቶች ላይ ለፈጸሙት ጥቃት የተሰጠ ቀጥተኛ ምላሽ ነው። የዚህን ጦርነት ማብቂያ የምንወስነው እኛ ነን በማለት ቴህራን ያላትን ጽኑ አቋም የገለጹት ቃል አቀባዩ፣ ጥቃቱ የእስራኤል መከላከያ ሰራዊት የረጅም ርቀት ወታደራዊ እንቅስቃሴዎቻቸውን የመቆጣጠርና የሳተላይት ክትትል የማድረግ አቅሙን ለማዳከም ያለመ መሆኑን አብራርተዋል። በእስራኤል በኩል በቴል አቪቭና በኢየሩሳሌም አካባቢ የሚሳኤል ማስጠንቀቂያ ሳይረኖች ሲሰሙ ውለዋል። የእስራኤል መከላከያ ሰራዊት የማዕከሉን ሙሉ በሙሉ መውደም እስካሁን በይፋ ባያረጋግጡም፣ ከምስራቅ አቅጣጫ የተተኮሱ ከባድ የሚሳኤል ጥቃቶችን በአየር መከላከያ ስርዓቱ አማካኝነት ለማክሸፍ ጥረት እያደረገ መሆኑን ገልጿል። ይህ ከፍተኛ ግምት የሚሰጠው የሳተላይት ማዕከል መመታቱ በዓለም አቀፍ የኤነርጂ ገበያ ላይ አዲስ ስጋት የፈጠረ ሲሆን፣ ባለሀብቶች በቀጠናው ያለው አለመረጋጋት ይበልጥ እንዳይሰፋ ስጋታቸውን እየገለጹ ይገኛሉ። የአሜሪካ መከላከያ መስሪያ ቤት ፔንታገን የወጣ መግለጫ እንደሚያመለክተው በኢራን ላይ የሚፈጸሙ የአየር ጥቃቶች በከፍተኛ ሁኔታ እየጨመሩ ነው። የመከላከያ ሚኒስትር ፒት ሄግሴት እንደገለጹት ዛሬ የፈጸሙነው ጥቃት ጦርነቱ ከተጀመረ ወዲህ እጅግ ከባዱ እንደሚሆን ይጠበቃል ብለዋል። ሚኒስትር ሄግሴት አክለውም በዚህ ጥቃት የተሳተፉ የጦር አውሮፕላኖችና ቦምበሮች ቁጥር ከመደበኛው በላይ በመሆኑና ኢላማዎቹ በላቀ የስለላ ደረጃ ላይ ተመስርተው የተመረጡ መሆናቸውን ተናግረዋል። ባለፉት 24 ሰዓታት ውስጥ ግን ኢራን ወደ አሜሪካ አጋሮች ያስወነጨፈቻቸው ሚሳይሎች ቁጥር ጦርነቱ ከተጀመረ አንጻር ዝቅተኛ መሆኑ ተገልጿል። የአሜሪካ ጦር ኃይሎች የጋራ እዝ ሊቀመንበር ጄኔራል ዳን ኬን በበኩላቸው እስካሁን በኢራን ውስጥ ከ5,000 በላይ ኢላማዎች መመታታቸውን ገልጸዋል። እነዚህ ጥቃቶች በተለይ የኢራን ወታደራዊና ኢንዱስትሪ መሰረቶችን ያዳከሙ ታቅደው የተፈጸሙ መሆናቸውን አብራርተዋል። በኢራን ዋና ከተማ ቴህራን የሚገኙ የዓይን እማኞች እንደገለጹት ከሰዓት በኋላ የእስራኤል አዲስ የአየር ጥቃት መጀመሩን የሚያመለክቱ የከባድ ፍንዳታ ድምጾች ተሰምተዋል። በዚህም ምክንያት በከተማዋ የሚገኙ በርካታ የንግድ ተቋማት መዘጋታቸው ተዘግቧል። ይሁን እንጂ የኢራን መሪዎች ለደረሰባቸው ከባድ ጥቃት እጅ እንደማይሰጡ በድጋሚ አስታውቀዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ በማህበራዊ ሚዲያ ገጻቸው ላይ ባሳለፉት መልእክት ኢራን ለእርቅ ውይይት ፍላጎት እንደሌላት በግልጽ አስታውቀዋል። ጥቃት አድራሹ ዳግም የተወደደችውን ኢራንን ለማጥቃት እንዳያስብ ትምህርት የሆነው ዘንድ በአፉ ላይ በቡጢስ ሊመታ ይገባል ብለን እናምናለን ብለዋል። በኢራን ከፍተኛ የጸጥታ ባለስልጣናት አሊ ላርጃኒ በበኩላቸው ፕሬዝዳንት ትራምፕን በቀጥታ የዛቱ የሚመስል መልእክት በኤክስ ገጻቸው ላይ አስፍረዋል። ላርጃኒ ሲጽፉ ኢራን ያንተን ባዶ ዛቻ አትፈራም፣ ከአንተ በላይ የገዘፉትን እንኳን ኢራንን ማጥፋት አልቻሉም፣ አንተ ራስህን እንዳትጠፋ ተጠንቀቅ ብለዋል። ኢራን ቀደም ባሉት ጊዜያት ትራምፕን ለመግደል የሚደረጉ ሙከራዎች ውስጥ እጇ እንዳለበት መከሰሷ ይታወሳል። በተጨማሪም የኢራን ባለስልጣናት እንደገለጹት ማንኛውም የአረብ ወይም የአውሮፓ ሀገር በሀገሩ የሚገኙትን የአሜሪካና የእስራኤል አምባሳደሮች ካባረረ በሆርሙዝ ሰርጥ በኩል ያለውን የባህር መሻገሪያ በነፃ እንዲጠቀሙ እንደሚፈቅዱ ገልጸዋል። ይህ መግለጫ በመካከለኛው ምስራቅ እየተባባሰ የመጣው የፖለቲካና ወታደራዊ ግጭት በቀጠናው ባሉ ሀገራት ላይ ተጨማሪ ዲፕሎማሲ ጫና ሊፈጥር እንደሚችል ተገምቷል። ይህ በእንዲህ እንዳለ የአሜሪካ መከላከያ ሚኒስቴር ፔንታጎን የፔትሪዮት እና ታድ የሚሳኤል መከላከያ ስርዓቶችን ከደቡብ ኮሪያ ወደ መካከለኛው ምስራቅ ማዛወሩን ዛሬ አረጋግጧል። ይህ ስትራቴጂካዊ እርምጃ የተወሰደው በመካከለኛው ምስራቅ ከኢራን ጋር ያለው ወታደራዊ ግጭት የተባባሰ በመምጣቱና የአሜሪካን የጦር ሰፈሮች አጋሮችን ከሚሰነዘርባቸው የሚሳኤል ጥቃት ለመከላከል ሲባል መሆኑ ተገልጿል። ይህ የአሜሪካ ውሳኔ በደቡብ ኮሪያ በኩል ከፍተኛ ስጋትንና ተቃውሞን ቀስቅሷል። እነዚህ የረቀቅ የአየር መከላከያ መሳሪያዎች ከኮሪያ ልሳነ ምድር መውጣታቸው
አገሪቱ ከሰሜን ኮሪያ ለሚሰነዘረው ማንኛውም አይነት የትንኮሳ ጥቃት ይበልጥ ተጋላጭ ያደርጋታል የሚል ስጋት ፈጥሯል። የደቡብ ኮሪያው ፕሬዝዳንት ሊ ጃe-myung በውሳኔው በእጅጉ መቆጣታቸውና ድርጊቱን በጽኑ መቃወማቸው የተዘገበ ሲሆን፣ ዋሽንግተን ግን ለቀጠናዊ ደህንነት ሲባል ቅድሚያ ለሚሰጣቸው አካባቢያዊ መሳሪያዎችን ማንቀሳቀስ መብት እንዳላት አስታውቃለች። በሌላ በኩል ሰሜን ኮሪያ ይህን አጋጣሚ በመጠቀም አደገኛ ወታደራዊ እንቅስቃሴ ስትል የጠራችው ሲሆን፣ አሜሪካና ደቡብ ኮሪያ ለትዕግስቷ ፈተና እንዳይሆኑ ማስጠንቀቂያ ሰጥታለች። በሴውል የሚገኙ ዲፕሎማቶች እንደገለጹት ይህ እርምጃ በአሜሪካና በደቡብ ኮሪያ መካከል ያለው የቆየ ወታደራዊ ጥምረት ሊያሻክር እንደሚችል ተገምቷል። የኢራን ደህንነት ሚኒስቴር ባለፉት ጥቂት ቀናት ውስጥ ለአሜሪካና ለእስራኤል ስልለዋል ወይም አብረው ሰርተዋል ተብለው የተጠረጠሩ 30 ግለሰቦችን በቁጥጥር ስር ማዋሏን አስታውቃለች። ይህ እርምጃ የተወሰደው በአሜሪካና እስራኤልና በኢራን መካከል ያለው ጦርነት በከፍተኛ ሁኔታ በቀጠለበት ወቅት ሲሆን፣ በቁጥጥር ስር ከዋሉት መካከል አንዱ የውጭ ሀገር ዜጋ መሆኑ ተገልጿል። ይህ የውጭ ሀገር ዜጋ የሆነው ተጠርጣሪ እጅግ ምስጢራዊ የሆኑ የደህንነት መረጃዎችን ለሁለት የፋርስ ባህረ ሰላጤ ሀገራት መንግስታት አሳልፎ ሰጥቷል ተብሎ ተከሷል። እነዚህ መንግስታትም የተቀበሉትን መረጃ በቀጥታ ለአሜሪካና ለእስራኤል ደህንነት ተቋማት ማጋራታቸው የኢራን ባለስልጣናት ገልጸዋል። ይህ ክስተት በኢራንና በአጎራባች የባህረ ሰላጤ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ ሊያሻክረው እንደሚችል ተገምቷል። በተጨማሪም በቁጥጥር ስር ከዋሉት መካከል 19ኙ ከመንግስት ተቃዋሚ ቡድኖች እና ከእስራኤል ጋር ግንኙነት ያላቸው የመስክና የመገናኛ ብዙኃን ኦፐሬተሮች መሆናቸውን ሚኒስትሩ አስታውቋል። እነዚህ ግለሰቦች በሀገር ውስጥ አለመረጋጋት ለመፍጠርና ወታደራዊ መረጃዎችን ለማስተላለፍ ሲንቀሳቀሱ እንደነበር ተገልጿል። የኢራን መንግስት በጦርነቱ ወቅት የውስጥ ደህንነቱን ለማስጠበቅ እንዲህ ያሉ የቁጥጥር እርምጃዎችን አጠናክሮ እንደሚቀጥልም አስታውቋል። መካከለኛው ምስራቅ የተባባሰ ካለው ውስብስብ የጸጥታ ሁኔታ ጋር ተያይዞ ፕላኔት የተባለው የሳተላይት ኩባንያ በኢራንና በአካባቢው ሀገር ላይ ያለውን የሳተላይት መረጃ ተደራሽነት መገደቡን አስታውቋል። ኩባንያው ከዚህ ቀደም የሳተላይት ምስሎችን ለደንበኞቹ ለማድረስ ይወስደው የነበረው የ4 ቀናት የጊዜ ገደብ ወደ 14 ቀናት አራዝሟል። ይህ ውሳኔ የተላለፈው ከውስጥና ከውጭ የጸጥታ ባለሙያዎች ጋር ሰፊ ምክክር ከተደረገ በኋላ ሲሆን፣ ዓላማውም የሳተላይት ምስሎቹ በጠላት ኃይሎች እጅ ገብተው የኔቶ አጋሮች ጥምር ጦርንና ንጹሐን ዜጎችን ለመጉዳት እንዳይውሉ ለመከላከል ነው ብሏል። ከዛሬ ጀምሮ ተግባራዊ የሚሆኑ ዋና ዋና ለውጦች የክትትል ቀጠናውን ማስፋፋት፣ የሳተላይት ቁጥጥር የሚደረግባቸው አካባቢዎች መላዋ ኢራን፣ በአካባቢው የሚገኙ ጥምር ጦር ሰፈሮችና የገልፍ ሀገራትና የጦር ቀጠናዎች እንዲያካትቱ ተደርጓል። የሳተላይት ምስሎች ከተነሱ በኋላ በንግድ መዛግብት ውስጥ እንዲቀመጡና ለደንበኞች እንዲደርሱ የሚደረገው ከ14 ቀን ቆይታ በኋላ ነው። ፕላኔት ይህን ውሳኔ ማሳለፍ ከባድ እንደነበር ገልጾ ለደንበኞቹ መረጃ በወቅቱ መድረሱ አስፈላጊ ቢሆንም ለሰው ልጆች ሕይወትና ለደህንነት ቅድሚያ መስጠት ግዴታ መሆኑን አጽንኦት ሰጥቷል። ይህ መዘግየት እንደ ጊዜያዊ መከላከያ የሚያገለግል ሲሆን፣ ኩባንያው ሁኔታዎችን በቅርብ የተከታተለ እንደ የጸጥታ ሁኔታው ማስተካከያ እንደሚያደርግ አስታውቋል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን እና የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በአሜሪካ እስራኤልና ኢራን መካከል እየተካሄደ ያለው ጦርነት ተከትሎ ለሁለተኛ ጊዜ በስልክ ተወያይተዋል። ይህ ውይይት የተካሄደው በመካከለኛው ምስራቅ ያለው ወታደራዊ ግጭት ወደ ከፋ ደረጃ በተሸጋገረበትና የሀያላን ሀገራት ጣልቃ ገብነት በጨመረበት ወቅት መሆኑ ለጉዳዩ ልዩ ትኩረት ሰጥቶታል። በውይይቱ ወቅት ፕሬዝዳንት ፑቲን ራሽያ ከኢራን ጎን መቆሟን በድጋሚ ያረጋገጡ ሲሆን፣ የምዕራባውያን ኃይሎች በክልሉ የሚያደርጉት ወታደራዊ እንቅስቃሴ ቀጠናዊ መረጋጋትን የሚያናጋ ሲሉ ኮንነውታል። ሞስኮ ለቴህራን የምታደርገው ድጋፍ ወታደራዊና የደህንነት መረጃዎችን የመለዋወጥ ስምምነት እንደሚያካትት የተጠቆመ ሲሆን፣ ይህም ኢራን የሚሰነዘርባትን የአየር ጥቃት ለመከላከል የምታደርገውን ጥረት ሊያግዝ እንደሚችል ተገምቷል። ፕሬዝዳንት ፔዜሽኪያን በበኩላቸው አሜሪካና እስራኤል በኢራን ሉዓላዊነት ላይ የፈጸሙት ጥቃት ለፑቲን አስረድተዋል። ኢራን ለሰላም ዝግጁ ብትሆንም የሚሰነዘርባት ጥቃት ለመመከት ግን ወደ ኋላ እንደማትል ገልጸዋል። ሁለቱ መሪዎች በንግግራቸው ወቅት በኃይል አቅርቦትና በስትራቴጂካዊ ትብብር ዙሪያ የመከሩ ሲሆን፣ በተለይም አሜሪካ በጣለችው ማዕቀብ ዙሪያ በጋራ ለመስራት ተስማምተዋል።
ይህ የሁለቱ መሪዎች ተደጋጋሚ ግንኙነት በዋሽንግተን በኩል ስጋትን ፈጥሯል። የዋይት ሀውስ ባለስልጣናት ሩሲያና ኢራን የሚፈጥሩት ወታደራዊ ጥምረት ጦርነቱን ይበልጥ ሊያራዝመውና ዓለም አቀፍ ቀውስ ሊያስከትል እንደሚችል አስጠንቅቀዋል። ፑቲንና ፔዜሽኪያን በቅርቡ በአካል ተገናኝተው ሰፊ የትብብር ስምምነት ለመፈረም ቀጠሮ መያዛቸውም ተነግሯል። ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ ባለው ጦርነት ምክንያት የዓለም የነዳጅ ዋጋ በከፍተኛ መጨመሩን ተከትሎ በሩሲያ ላይ ጥለውት የነበረው አንዳንድ የነዳጅ ማዕቀቦችን ለማንሳት ወይም ለማላላት መወሰናቸውን አስታውቀዋል። ይህ ውሳኔ የተላለፈው ፕሬዚዳንቱ ከሩሲያ አቻቸው ቭላዲሚር ፑቲን ጋር በስልክ ከተወያዩ በኋላ ነው። እንደ ውሳኔው ከሆነ አሜሪካ የግምጃ ቤት ሚኒስቴር በባህር ላይ የተከማቸ የሩሲያ ነዳጅን ያለምንም ቅጣት እንድትገዛ ለ30 ቀናት የሚቆይ ልዩ ፈቃድ ሰጥቷል። ትራምፕ ይህንን እርምጃ የወሰዱት በኢራን ላይ የሚካሄደው ጦርነት የአቅርቦት መቆራረጥ እንዳያስከትልና በአሜሪካ ኢኮኖሚ ላይ ጫና እንዳይፈጥር ሲባል መሆኑ ተገልጿል። ይህንም ተከትሎ የነዳጅ ዋጋ ዛሬ ወደ $90 ዝቅ ማለቱ ተስተውሏል። ይሁን እንጂ የአሜሪካ ውሳኔ በአውሮፓ ሕብረትና በሌሎች የምዕራባውያን አጋሮች ዘንድ ከፍተኛ ተቃውሞ አስነስቷል። የአውሮፓ መሪዎች ይህ እርምጃ ሩሲያ ለዩክሬን ጦርነት የምታውለውን ተጨማሪ ገቢ እንድታገኝ ያደርጋታል ሲሉ ስጋታቸውን ገልጸዋል። የቡድን 7 ሀገራትም በጉዳዩ ላይ አስቸኳይ ስብሰባ ያደረጉ ቢሆንም አሜሪካ ግን የራሷን ብሔራዊ ጥቅም ለማስጠበቅና የነዳጅ ዋጋን ለመቆጣጠር በወሰደችው አቋም ላይ ጸንታለች። ይህንም ተከትሎ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ አውሮፓ የሚላከውን የኢነርጂ አቅርቦት ሙሉ በሙሉ ለማቆም ያለውን እድል መንግስታቸው እንዲገመግም አዘዋል። ይህ ውሳኔ በዓለም አቀፍ ውጥረት ምክንያት የኢነርጂ ገበያውን ሊያናውጥ የሚችል እርምጃ እንደሆነ ተገልጿል። ፑቲን ትዕዛዙን የሰጡት በክሬምሊን ቤተ መንግስት በተደረገ ስብሰባ ላይ ሲሆን ድርጊቱንም በቪዲዮ ተመዝግቦ ቀርቧል። ተንታኞች እንደሚሉት ከሆነ ይህ እርምጃ አውሮፓ በሩሲያ ጋዝ እና ዘይት ላይ ያላትን ጥገኝነት በመጠቀም የፖለቲካ ጫና ለማሳደር የሚደረግ ሙከራ ነው ብለዋል። ይህ ዜና በዓለም አቀፍ ገበያ ላይ ወዲያውኑ ተጽዕኖ ማሳደር ጀምሯል። በአውሮፓ ገበያ የጋዝ ዋጋ ከፍተኛ ሁኔታ የጨመረ ሲሆን እንደ ጀርመንና ፈረንሳይ ያሉ ሀገራትም አማራጭ ኃይል ምንጮችን ለመፈለግ ተገደዋል። አንዳንድ ተንታኞች እንደሚገልጹት ውሳኔው ሩሲያ በዓለም አቀፍ ማዕቀቦች ምክንያት የደረሰባትን ጫና ለመቋቋም የወሰደችው የአጸፋ እርምጃ ነው ይሉታል። የሩሲያ መንግስት ትዕዛዙን በተግባር እንዴት እንደሚተረጉመው ለጊዜው ግልጽ ባይሆንም ጉዳዩ በዓለም አቀፍ ዲፕሎማሲ ውስጥ ትልቅ ትኩረት አግኝቷል። የአውሮፓ መሪዎች ለዚህ ምላሽ ለመስጠት የተዘጋጁ ሲሆን ክስተቱ የኤነርጂ ደህንነትን በተመለከተ አንዳንድ ውይይቶች ቀስቅሷል። በኤክስ ማህበራዊ ሚዲያ በተሰራጨው በዚህ ቪዲዮ ዙሪያ ሰፊ ክርክር እየተደረገ ሲሆን አንዳንዶች እርምጃው አውሮፓን ጨለማ ውስጥ ይጥላታል ሲሉ ስጋታቸውን ገልጸዋል።